የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት እቅድ ሪፖርት በገመገመበት ወቅት ከሰንበት እስከ ሰንበት የግብይት ማዕከላትን ለህብረተሰቡ ተደራሽ በማድረግ የኑሮ ውድነትን ከማረጋጋት ረገድ ስለሚኖራቸው ስራዎች የቋሚ ኮሚቴው አባላት ለክልሉ ንግድና ገበያ ልማት ቢሮ ላቀረበላቸው ጥያቄዎች ቢሮ ያሉትን የግብይት ማዕከላት በትኩረት በመከታተልና ዘመናዊ ማዕከላትንም ጭምር በመገንባት ፈርጀ ብዙ ተግባራትን በማከናወን ላይ እንደሚገኝ የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዶክተር ባዩሽ ተስፋዬ አብራርተዋል። አሉን እንግዲህ ሰንበት ገበያዎች አምና ተስተውሱ እንደሆነ ወደ 200 የተጣጉ ናቸው በሚል ነው። እኛ ግን ኦዲት አድርገናቸው 190 አለ ማለት ነው። አሁን በተገቢው ከ190ው 102ቱ ነው ከሰንበት እስከ ሰንበት 7ቱን ቀን ሙሉ ክፍት ነው የሚሰራው ማለት ነው። ከዛ የተቀረው 90ው በሳምንት አንድ ቀን ነው የሚከፈተው። ምናልባት የሄዳችሁ ቀን ዝግ ሊሆን ይችላል ማለት ነው። የተለያዩ አካባቢዎች ላይ እኛ ጋር ሼዶችን ነው የምንሰራው። ማይነቀል ሼድ የተለያየ ደረጃውን ከፍ ለማድረግ ጥረት ይሰራል፣ በጥረት ይደረጋል። ነገር ግን 90ዎቹ ሰንበት ብቻ ነው የሚሰሩት። አዲስ አበባ አካባቢ ያለው የሰንበት ገበያዎችን አይታችሁ ከሆነ እሁድ ይቆምና ይነሳል ማለት ነው፣ ድንኳኖቹ ማለት ነው። ጀስት እንደዛ አይነት ወደ 90 አካባቢ ሰንበት ብቻ የሚከፈቱ ሰንበት ብቻ አገልግሎት የሚሰጡ ማዕከላት እንዳሉ መረጃው እናንተም ይኖራቸዋል ብዬ አስባለሁ። ነገር ግን በትኩረት ሰተንም እየሰራን ያለነው ትልልቅ ከተሞች ላይ ክላስተር ከተሞች ላይ ህዝብ በብዛት ያለበት ተጠቃሚ የሚበዛበት ላይ በጣም ትኩረት ሰተን ሰርተናል ማለት ነው። በሌላ በኩል ደግሞ የክልሉ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በኢንዱስትሪውና አገልግሎት ዘርፍ ለዜጎች ስራ ዕድል ለመፍጠር በቅንጅት እየተሰራ መሆኑን ጠቅሰው ከብድር አመላለስና ከሼዶች አስተዳደር ስርዓት ጋር ተያይዘው የሚነሱ የመልካም አስተዳደርና የፍትሃዊነት ጥያቄዎችን ለመፍታት የሚያግዙ ተግባራት እየተከናወኑ እንደሆነም ተናግረዋል። ብድር አመላለስ ላይ ሼድ አስተዳደር ላይ ቁጥር 1 ግብ አድርገንም የመልካም አስተዳደር የፍትሃዊነትን የማረጋገጥ ጉዳይ አድርገን ስለወሰድ ነው። ቅድሚያ እስካሁን ድረስ ያሉ ሼዶቻችን የማወቅ የመቁጠር የመለየት ይሄን ፕሮፋይል የማደራጀት ስራ ነው እየሰራን ያለ ነው ማለት ነው። ቀጥሎ በትክክል በወጣው ህግ መሰረት ተግባራዊ ከማድረግ ጋር ያሉ ጋፖችን ኢቭን የብድር አስመላሽ ግብረ ኃይሉ አንዱ በጋራ የምንሰራው ይሄ ነው። ከፍትህ ጋር ከፍርድ ቤት ያለበት የወጣቶችና ስፖርትም ሴቶች ህጻናት ያለበት የኛ ቢሮ ጋር በጋራ ክትትል የምናደርግበት አንዱ ይሄ ስለሆነ ከአጭር ጊዜ አንጻር ይሄን መመሪያውን በተገቢ ተግባራዊ የማድረግ አቢዩዝ የተደረጉ ጉዳዮችን በሙሉ ስርዓት እንዲይዝ የማድረግ ጉዳዮች ላይ ከተለያዩ አካላት ጋር በጋራ የምንሰራው የንግድ ስርዓቱን ለማዘመንና ዜጎች ፍትሃዊ አገልግሎት እንዲያገኙ ለማስቻል ቅንጅታዊ አሰራሮችን በማጠናከር በዘርፎቹ የታለመላቸውን ውጥን ከግብ ማድረስ እንደሚገባ የጠቆሙት የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በሁሉም ዘርፎች የህግ ማዕቀፎችን በማዘጋጀት የተጀመረው ስራ ሊቀጥል እንደሚገባም አሳስበዋል። ንግድና የግብይት ህጉንም ለማስከበር በየቀኑ የሚደረጉ ነገሮች ዋጋ በፔጅ ላይ የሚለቀቁ ተከታትሎ ለሚያርም ሰው እድል የሚሰጥ ስለነበረ እነዚህንም ጥሩ ነው ብለናል። ከኑሮ ውድነትን ከማሻሻል አንጻርም ያሉ የዘረጋችሁት በተለይም ከሰንበት ገበያም ጋር ያለው ቅድም ሪፖርቱም ላይ እንደተገለጸ በጣም እውቅና የሚሰጡ ስራዎች ተሰርተዋል። ቅንጅት ስራዎች በጣም እያደገ የመጣ እንደሆነ ከዚህ በፊት የነበሩ ጉድለቶች ሁሉ እየተፈታ እንደሆነ ተቋሙ ከሌላ ጋር በጣም ተሳስሮ ተቀናጅቶ እየሰራ ያለ ተቋም እንደሆነ ለማየት ሞክረናል ማለት ነው። ሌላ አሁንም ኮሜንት ስናደርግ የነበረው የመንግስት ድጋፎች የምንለው ነው። በመንግስት በኩል የሚደረጉ ድጋፎች ብዙ ጉድለት ይገመገም ነበር። መሬትና የሼድ አቅርቦት፣ የክህሎት ድጋፍ፣ የቴክኖሎጂ ድጋፍ፣ የፋይናንስ ድጋፍ የምንላቸው ሁሉም ላይ ጉድለት ስንገመግም ነበር። ኢንዱስትሪ ኤክስቴንሽን ድጋፍ፣ እነዚህ ሁሉ አሁን ባለው ሁኔታ ላይ በታቀደው መሰረት የተፈጸሙ እንደሆነ የሚያሳይ ነገር አለ።